ዳግማዊ አፄ ቴዎድሮስ ከእናታቸው ወይዘሮ አትጠገብ ከአባታቸው ደጃማች ኃይሉ ወልደ ጊዮርጊስ ጥር 6 1811 ዓ.ም ተወለዱ። ዳግማዊ አፄ ቴዎድሮስ በ36 ዓመታቸው ለንግስና በቅተው ኢትዮጵያን ከመሳፍንት ዘመነ መንግስት ወደ አንድ ማዕከላዊ መንግስት ያመጡ ታላቅ መሪ ናቸው። ዳግማዊ አፄ ቴዎድሮስ ታሪካዊዋ ጀራ ወረዳ በአንበሳሚ ከተማ ይህን የመሰለ ሐውልታቸው ሐምሌ 19 2018 ዓ.ም በክብር ተመርቋል። ዳግማዊ አፄ ቴዎድሮስ እናታቸው ከደራ እንደምትወለድ ታሪክ ይዘግባል። ዳግማዊ አፄ ቴዎድሮስ አባታቸው ደጃማች ኃይሉ ከፍተኛ ግፍና መከራ ደርሶባቸው ስለነበር እንደተወለዱ ስም ይውጣላቸው ሲባል በዛ የተሰባሰቡት ሁሉ ስሙን አንዳቸው አለባቸው አንዳቸው መጣባቸው ሲሉ አባታቸው ማነው ደጃማች ኃይሉ ወልደ ጊዮርጊስ ግን ካሳ ብየዋለሁ በማለት የዳግማዊ አፄ ቴዎድሮስ ስም የመጀመሪያ ስማቸው ካሳ ይባላል። ከንግስናቸው በኋላ ነው አፄ ቴዎድሮስ የተባለው እና ይህን በመሰለ ሁኔታ ታላቅ አክብሮት በወርቅ አንበሳሚ ከተማ በዛሬው ዕለት ለምረቃ በመብቃቱ የተሰማን ደስታና ኩራት እጅግ ከፍ ያለ ነው። እናመሰግናለን።
jajjabaadha malee jadeetu ka'ee akaree bobalee wanti jennu halkan ta'ee guyyaa inaaf ilaanu Itiyoophiyaa jedhe. Fano para salula sanja ora de kata asa she korubasha no kanda mangasha Yogis para su como sadil kenan salwa akate wanne wanta kwaso minili tubusu Yogis para su como sadil kenan salwa akate wanne wanta kwaso minili tubusu Danyao ya nutapa malafitante dinede Seful betora semaro fitono bazede Danyao ya nutapa malafitante dinede Seful betora semaro fitono bazede Salwa, 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 salwa የከፎን ብሲቆጣ ስሜቱ የከፎን ብሲቆጣ ስሜቱ የከፎን ብሲቆጣ ስሜቱ የከፎን ብሲቆጣ ስሜቱ ከፊቶና መራችው ንግስቱ ከፊቶና መራችው ንግስቱ